የኔ ተወዳጆች የቻናሌ ተከታታዮች እንኳን በሰላም በፍቅር ወደ ኤልሳ ቻናል መጣችሁ። ስለምትሰጡኝ አስተያየት፣ ስለምታበረታቱኝ፣ ስለሁሉም ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። የሚያስፈልገን ነገር ዘይቱን ያስፈልገናል። ድርስማል ይሄ ያስፈልገናል ማለት ነው። እንዴት ናችሁ? ሰላም ነው? ሁሉ ሰላም። በአክዶኒስ እና ከዝብራ ሁሉ የተከተፈ እዚህ ጋር አለኝ። ሽንኩርት እንደዚህ ተከትፈዋለኝ። ያው ማአት ተከትፎ ተከትፈዋለኝ እና እዚህ ጋር ደግሞ ሩዝ መስሪ እና ሩዝ ያይ ትልልቅ ሩዝ አለኝ እና የግብፅ ሩዝ መስሪ የሚሉትን አንድ ላይ አለ ማለት ነው። ታጥቦ አልዘፈዘፍኩትም። ለምን ያው ዝፍዝፌ ነው አንድ ላይ የማሳድረው። እንደዚህ ጥብ አድርጋችሁ ጥልል አድርጋችሁ እንደዚህ ድርቅ እንዳለ ጥፍፍ እንዳለ ማስቀመጥ ነው። ከዛ አሁን እንቀላቅላለን ማለት ነው። አሁን ወደ መቀላቀሉ እንግባ። ይሄ እንግዲህ አሁን ደግሞ እዚህ ላይ ሽንኩርቱን እናደርጋለን። ዛሬ በመቀላቀል ብቻ ነው፣ ነገ ነው የምጠቀልለው በአድሮ ማለት ነው። ማለት አሳድረውና እንትኑ እንዲወሰድ ማለት ነው። ያው መተናል። እዚህ ጋር ምን አለን? ሷዳና ቆንጆ በርበሬ እናደርግበታለን። ቆንጆ በርበሬ ደግሞ ከሙን ነው። ከሙን እናደርጋለን በደንብ ቆንጆ እንዲሆን እናደርጋለን። እሺ ከዛ ደግሞ ይሄ ደግሞ ምልላዩን ነው። ምልላዩ ማለት የሎሚ ጨው ሎሚና በጨው ምስና ነው ብለውኛል። እናደርጋለን። ቆንጆ ነው። ትንሽም ቆንጠጥ ያለ ነው እና ዋና ደግሞ ጨው አለን ከዚህ የሚዘጋጀው ጨዋለን ጨምር። ከዛ ደግሞ ይሄ ድብስማን የምትባለው ናት። ይሄ ድብስማን ቆንጆ ነው። ትንሽ ለሰላጣ ራሱ በጣም መጥፎ ነገር ነው። ቆንጆ ነው። እናደርጋለን። ከዛ እንግዲህ ያው በስማን ብለን ጀምረናል። ከዛ በኋላ ደግሞ ዘይቱን ነው። ዘይቱን እናደርጋለን። በእውነት ምርጥ በራጋ ደግሞ የምንሰራው ሩዙ አልተዘፈዘፈም። ምናልባት ይሄ ደግሞ ዘይት ነው። ዘይት ኖርማሉ ዘይት ነው፣ የምግብ ዘይት። እና አሁን የቀረን ምንድነው? የቀረን ሳልሳ ነው። ሳልሳ እናደርጋለን ማለት ነው። ሳይበዛ ትንሽ እንትኑ ብቻ ከለሩ አመር ብቻ ነው። ጨረስን ማለት ነው። አሁን ይሄንን እናዋህዳለን ማለት ነው። እና ወጥቼ እዚህ ጋር ደግሞ ምን አለ? ናና የደረቀ አድርቄ ማለት ነው። አድርቄ ወጥቼ ያስቀመጥኩት ፈጭቼ ማለት ነው። ናና አለ
ናናም አረንጓዴው ማድረግ ይቻላል፣ ግን እኔ ትንሽ ጠቆር ስለሚልብኝ አንዳንዴ አላረገውም እና እንትን ማድረግ ይቻላል። ቃሪያ ድቅቅ አርጎ ከትፎ ማለት የሚያቃጥል የሚፈልግ ሰው ካለ ድቅቅ አርጎ ከትፎ ቃሪያ ማድረግ ይቻላል እና ዋህደናል። በዚህ መልኩ ሆኗል ማለት ነው። ውዶችዬ አሁን ነገር ይሄ ብዙ የእንትኑ ያደረግነውን ሁሉ ነገር ቅመማ ቅመሙን በሱ ራስ ሲልና እንጠቀልላለን ማለት ነው። ከመዘብዘፉ በውሃ ከመዘብዘፍ ይሄ ነው ጥሩ። ለምን ለሩዙ እንትን ይሰጠዋል፣ ጣዕም ይሰጠዋል። ስንሰራውን ቆንጆ ሆኖ የምናገኘው እንደዛ ነው። ይኸው በዚህ መልኩ አዘጋጅቻለሁ። ይሄን ነገ ነው የምንጠቀልለውና አድሮ ማለት ነው። የነገ ሰው ይበላል። ነገ በመጠቅለል እንገናኛለን ማለት ነው። አመሰግናለሁ። እሺ ውዶችዬ ይኸው አድሮ ተመልሰናል። አሁን እንዴት እንደሆነ ይኸውማ ያለን ይኸው እንግዲህ እንትን ከማለቴ በፊት ይኸው ያጠቀለልኩት ይሄን ይመስላል። አሁን ደግሞ እንዴት እያደረኩ እንደዚህ ጥብቅ ያለ አጠቃለል አብረን እንማራለን እናያለን ማለት ነው። እንግዲህ ያው እንግዲህ በዚችን አርግና ጭቃቀት ተማናት ይኸው ላስቲክ ላይ አድርጌዋለሁ። ይሄ ቆንጆና ቀለል የሚያለ ነው። ጥብቅም አድርጎ እንትን ይላል፣ ይጠቀልላል። አረግን ከዛ ይሄንን ካረግን በኋላ እችን ይዘን ሳብ ታደርጋለን። ገና ሳብ ያው ጥብቅ ብላ ተጠቅልላለች ማለት ነው። አረጋለን። ይሄ እንትኑ ከስር የሚሆነው ለስለስ ያለው፣ ይሄ ከላይ ነው የሚሆነው ከውስጥ ማለት ነው። ከዛ እናረጋለን። ካረግን በኋላ አረግን አጠፍን እንዲቻለን በቀላሉ ጠቅለል እናረጋታለን። መጫውን ይሄ ልልት ያለ ነው። ከዛችን እንዲቻለን ላስቲኩ ጋር እናረግና ከላስቲኩ ጋር እንይዝና ሳብ ላስቲኩ አሁን ድጋሚ ሳብ እናረጋለን። ቆንጆ ሆና ጠብቅ ያለ አሁን ያለ ነው። አሁን እንዲቻለን ይሄው ይዋት እዚህ እናስገባለን። እቺን ነው የምናጥፈው። ከዛ እጃችንን እንዲናደርግና መሳብ አሁን እንዲህ አድርገን መሳብ አያችሁ ልዩነቱ እና እንደዚህ አድርገን ውዶችዬ እንግዲህ ባለፈው የጠቀልነን ነው አሁን እንሰራለን። እኔ በረዶ ቤት አስገብቼው ነበረ። እንደዚህ አድርጋችሁ በረዶ ጋር ማስቀመጥ ትችላላችሁ፣ ማለት በፈለጋችሁ ሰዓት እንድትሰሩት ማለት ነው። እና አሁን እንሰራዋለን ማለት ነው። የሚያስፈልገን ጨው፣ ምልህ ላይሞን ሳይበዛ ብዙ እንትን እንዳይ፣ ድንች፣ ቲማቲም፣ ዘይቱንና ሳልሳ የሚያስፈልጉን ማለት ነው። አሁን ይሄን አስተካክለን አጥበን እንመጣለን። እንግዲህ ያው ወዶችዬ መጥተናል። እንደዚህ ከፍ በደንብ እንዲታያችሁ አሁን ምንድነው የምናደርገው? ድንቻችንን እንዲህ ቆራርጠን አጥበን አስተካክለናል እንደረድረዋለን ማለት ነው። ይኸው ድንቻችን እንደዚህ አድርገናል ማለት ነው።
ከዛ ቲማቲማችንን እንትናችን ደግሞ እናደርጋለን ማለት ነው። እንደዚህ ወደችዬ ይኸው እንግዲህ እንደዚች ሆናለች ማለት ነው። አሁን እነዚህ ሳልሳዎቹን ምናምኖቹን ቶሎ እናዘጋጃለን ማለት ነው። ሳልሳችንን እናደርጋለን። ሳልሳ የሚፈልግ ያት የማይፈልግ ደግሞ ማለት ችግር የለውም። እና አንድ የረሳሁት ደግሞ ይሄ ልብስ ርማን ነው። ልብስ ርማን ብዙ ሰው ይፈልጋል፣ ብዙ ሰው ደግሞ አይፈልግም። ግን ቆንጆ ነው። ትንሽ ጠፈጥ ታረጋለች እና ትንሽ እናርግባት ሳናበዛ። ዘይቶችንን እናረግና ከላይ ደግሞ ስለምናረግባት ጨዋችንን መለላይ ሞላችንን እናረግና ላይ ቀዝቃዛ ውሃ አድርገን ያው በደንብ አዋህደናታል። እንደምታዩት ጨውንም በደንብ አድርገን ጨውን ሳይበዛ ግን አድርገን ከዛ እናደርጋለን። አሁን ስለማይበቃ ማለት ነው አይበቃም። ስለዚህ በትንሽ ካርቶን እናንተ ጨምር አድርጉበት በደንብ ብስል እንዲል እና አሁን ወዲያውኑ ምንድነው የምናረጋው? ወደቺ ሳህን እንደዚህ ትልቁ ካለ ይሄ ካለ እንደዚህ አይነት ካለ ምንም ችግር የለም። ይሄ ግን እንዳይከፋፈት ሲፈላ ስለማይበቃ ሳህን ላዩ ላይ እንዲናረጋለን። ከዛ በኋላ እቺ ቁጭ እናረጋለን እንጥዳለን ማለት ነው። እና ወዶችዬ እንግዲህ ይኸው በዚህ መልኩ ጥደናል ማለት ነው። ይኸው አሁን ጋዛችንን እናረጋለን። ከዛ ፈልቶ ቅንስ እናረጋለን እንከድናለን ማለት ነው። ከዛ በስሎ እናያለን። ከዛ በኋላ ደግሞ የሚጨማመር ነገር ስላለ ሎሚ አለ፣ ብዙ ነገር ስላለ ከዛ ደግሞ እንገናኛለን ነው። ያው ወዶች ታያል። አሁን ከዛ በኋላ የምናረገው ዘይቱ አረግና ከድነን እናስቀምጠዋለን ማለት ነው። በጣም ምርጥ ነው። ስናቀርብም ሎሚ እናረጋለን። ጨምቀን ኮንተንትን ብሏል። ቆንጆ ነው። እናመሰግናለን።